ሰላም ሰላም ውድና የተከበራችሁ ዩቲዩብ ተከታታዮች እንዲሁም የሎሚ ስኩል ተማሪዎች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የማሳያችሁ ቀለል ያለ የቁርስ ወይም ደግሞ ፓንኬክ አሰራር ይሆናል ማለት ነው። እዚህ ጋር እንደምታዩት የሚያስፈልገኝ ነገር አዘጋጅቻለሁ። ስኳር፣ ቤኪንግ ፓውደር፣ ጨው እንዲሁም ደግሞ ቫኒላ ዘይት፣ ሜቢ እዋ ካስፈለገኝ አንድ ኩባያ ወተት፣ ዱቄት፣ 3 እንቁላል፣ 2 ይበቃል ግን 3 ከዚህ ላይ እንቁላሉን ሰብርና ከዘይት ስኳር ጋር በደንብ እመታዋለሁ ማለት ነው። እንደዚህ በደንብ ከመታሁት በኋላ እንደምታዩት ወተቱን እጨምራለሁ ማለት ነው። በጣም ቀላልና ፈጣን ቀለል ያለ ቁርስ 10 ደቂቃ ብቻ የሚወስድ ሲሆን እዚህ ላይ ወተቱን ጨምራለሁ። አሁን ዱቄቱንና ቤኪንግ ፓውደሩና ቫኒላውን ጨመርኩ ማለት ነው። በአንድ እጄ እየቀረጽኩኝ በአንድ እጄ ለመስራት በጣም ከባድ፣ በዛ ላይ ደግሞ ኪችኔ በጣም ጠባብ ነው፣ ግን እየሞከርኩ ትላላችሁ። ከዛ በኋላ እንደዚህ ካደረኩት በኋላ ትንሽ ከድነዋለሁ ማለት ነው። እንደዚህ ጋግረዋለሁ። ይሄን ይመስላል። እዚህ ላይ የጨመርኩት ጠሂና ይባላል። በአማርኛ አድኖ አላውቀውም። ይሄ ደግሞ ጥቁር ማር ነው። ሁለቱን በአንድ ሚክስ አድርጌው ከፓንኬኩ ላይ ሳደርገው ጣዕሙ የሌለ ነው። በጣም ነው የሚመቸው ማለት ነው። በዛ ላይ ጥቁር ማር ደግሞ በጣም አስፈላጊ ነው ለኛ፣ በተለይ አይረን ለሌለ ሰው ማለት ነው። ቴንኪዩ